ምሳሌ 19:2 ላይ ምንድን ነው? ነፍስ እውቀት የሌለባት ትሆን ዘንድ መልካም አይደለም። በፍጹም መልካም አይደለም ከዚህ እውቀት ትጎድል ዘንድ። ስለዚህ መንፈስ ቅዱስ ውስጥ ያለ ሰው ወይም ከመንፈስ ቅዱስ ጋር እየኖረ ያለ ሰው እነዚህ ሁለት እውቀቶች አሉ። ፈራሽ ነን የሚል እውቀት አለው፣ ደግሞ በሰማይ ቤት አለ የሚል እውቀት አለ። ስለዚህ ሰውዬ ለድንኳን አይኖርም፣ ለቤት ነው የሚኖረው። ለምድር አይኖርም፣ ለዘላለም መንግስት ነው የሚኖረው። ለአክሊል ነው የሚኖረው። ሃሌሉያ! ለዛኛው ዓለም ነው የሚኖረው። ሃሌሉያ! ተገባቸው አልሶ ጠይቁስ ለማን ነው የምትኖረው? ለቤት ነው ለድንኳን ነው የምትኖረው? ለማን ነው የምትኖረው? ለማን ነው የምታገለግለው? ለቤት ነው ለድንኳን? መንፈስ ቅዱስ ግን አብሮ ካለ ፈራሽ ነህ፣ ግን ፈርሰ ደግሞ አትቀርም። የዘላለም ቤት አለ። አሜን። እግዚአብሔር የተሰራ የዘላለም ቤት አለ። መንግስተ ሰማያት አለ። የዘላለም መንግስት አለ። ሃሌሉያ! ጨለማ የሌለበት፣ ረሃብ የሌለበት፣ ጉስቁልና የሌለበት፣ የበጉ ብርሃን ለዘላለም የሚያበራበት፣ ሞትና ጭንገፋ የሌለበት የዘላለም መንግስት አለ። ጩና አሜን። አዎ ለዚህ እኮ ነው እናይቶ ስላላየን እዚህ ምድር ላይ ጠፋ ቀን ሄደው የመጡ ሰዎች እኮ የዓለም ሸተተኝ ነው የሚሉት። ስለዚህ መንፈስ ቅዱስ ካለ እውቀት አለ ውስጥ እውቀት አለ። በቃ ራስህ ትሄዳለህ ቶሎ ቶሎ ስራ አይጨርስም ቢለው ዘላለም አትቆይም። ቶሎ ብለህ አገልግለው፣ ቶሎ ብለህ ስበከው። ዘመን የለም፣ ጊዜ የለም፣ ወቅት የለም። ቶሎ ብለህ አውጀው፣ እውነቱ ቶሎ ብለህ ወንጌልን ተናገር፣ ክርስቶስን አውጀው። ማዳጋ ሮባዲያ ቶሎ ስበክ፣ ቤቱ ዘመን ላይ ተናገር ቶሎ ብለህ። ጊዜ የለም ብራዘር፣ ልትሄድ ነው። እድሜያችንን የምንቆጥረው በአስቂኝ ሁኔታ ነው። 24 ብለን 25 ነው የሚለው 25 ስንል ግን ከምንሞትበት ቀን አንድ ቀነሰ ማለት ነው። ለምን ወደዛ አልቆጥም? እኔ በጣም የሚገርመኝ የወንድማችን የሱ መዝሙር አለ። ተራው የኔ ነው የኔ ተራው። ለምን ከሞት አንፃር አለምነው? አንድ ዘምረው ከሞት አንፃር ለምን ከሞት አንፃር ዘምረው ተራው የኔ ነው የኔ ተራው የኔ ነው የኔ ስትሉ ለምን ያንተ ሊሆን ይችላል። አንተ ጌታ ተራው የኔ ነው የኔ ስትል አንተ የሚታይ ብዴና ነው አይደል? አንተ የሚታይ ብዴና ምናምን አንተ ከሞት አንፃር ዘምረው አሁን ብዙ ማለት ተረጆች አሉ። በጣም ጥቂት ከነገረው ሰው አለ። እናውቅ ኖሮ መልእክት እንልካቸው ነው። መልእክት አለ መቀደስ ነው። አንዱ አለ ሄዶ ስትለኝ እልክሻለሁ አሉ። ምን ትልልኛለህ? ይሁዳ እንደዚህ በይልኝ በ30 ብር ደግሞ ይሸጣል ጌታ። ጌታ ግን መጥቶ እንደዚህ ብሎ ሄደ። መንግስተ ሰማያት ቀርባለችና ንስሐ ግቡ። አሜን። ሰው ያመነበት እንደሚለፈን ነው። የሁላችሁ ሴት ያሳበደው ሰው ያስታውቃል። ሴት ያሳበደው ሰው ከተማ ውስጥ አንድ ሰው መንገድ ላይ ስታየው አንድ ሰው መንገድ ላይ አብሳሉ ሰሳሉ ሰማሩ ሰማሩ ሰከራ ምን ከሆነ ይሄ ሰው ያሳበደው ሌላ ሰው ታገኝ አንደኛ ሻለቃ ሁለተኛ ሻለቃ ምናምን ሰውዬ ወሬዳ ላይ አገልግሎት ያሳበደው ብዙ ሰው ለአገልግሎቱ ነው እንጂ ለህይወቱ አይጠነቀቅም። በዚህ ዘመን አጠገባችሁ ያለውን ሰው በሉ አገልግሎት አሽሽ አይደለም፣ ካላገለገልከው አጥወልሎ አይጥልህም። ዋናው ህይወት ነው። ሃሌሉያ! ዋናው ህይወት ነው። አሜን። ጡና ህይወት ነው። በልሲ ሃሌሉያ! አንዳንዱ ሰው እኮ በእውነት በቃ አገልግሎት እንደው አገሩን ሁሉ ሞልቶታል። እውነት ባንዲራ ብቻ ነው የቀረው የሰላም ተጓዥ ይሄድ እዚህም ቸርች የሚሄድ እዛም ቸርች የሚሄድ አንዳንዱ ቸርችን ሁሉ ጨርሶ አሁን አዲስ ስትከፈት እየጠበቀ አንዳንዱ ሰው በሳቸው ነው ያለው። ሰው ሁሉ ያበደበት ነው የሚፈልገው። በገንዘብ ያበደ ገንዘቡ
ጴጥሮስ ባርከን ይረተቀመጠው ያለበት ፍቅር አለ ሲጡና ኢየሱስ አሳብሮኛል የሚላል ሰው ብድግ ብሎ አራቸነት አለ ይበላል ኢየሱስን ሳታፍሩ ትነግሩታላችሁ ታውጁታላችሁ ትሰብኩታላችሁ ሃሌሉያ ጩኹና አሜን አሜን እንላለን አሜን ማንም ሰው አልማረከን ማለት መሳሪያ ቀም ምናምን አላለ አንዳንድ ሰው እኮ እንደ ጎልያድ ብረት ለብሶ ነው ቸርች የመጣው አንድ ጊዜ አንድ ከመሃል ከተማ ለሰርግ ሲሄድ እየሰደበ ይመጣ ጎዶሎ ይደል ያው ጎዶሎ ምን ትመስላለች እስቲ ልጁ በእውነት ያረጋገጥኩት የሙሉ ጊዜ ተሳዳቢ እንደሆነ የሙሉ ጊዜ ተሳዳቢ ነው በቃ ማይሰለኝ ቸርች መጣ እዛ ጋር ቆመ እና እኔ መድረክ ላይ ወጥቼ ልሳብክ ስል እዛ ቆማለሁ አሁን በላሱ ተሰበሰበ ፈንስ ወይ ከዛው አጋ ብሎ መጨረሻ ላይ ጌታ ብትቀበሉ ስል እሱ መጣለ እና ያቺን እናገርባችሁ ያሾፉባችሁ የቀለሉባችሁ የዘበቱባችሁ ያንቻምናክ ያሏችሁ ሁሉ እጃቸውን የሚሰጡበት ዓመት ይሄ ነው አሜን ያሰው እንደጎልያድ ብረት ዘግቶ መጣ አንዳንድ ሰው ዝብት አድርጎ ነው የመጣው አለገባቸው ያለው ሰው ጌታ ቀጠሯን ማስገባ ያጣል ቀጠሯን ማስገባ የትኛው ብረት ለብሰህ ብትመጣ የእናቴ አባቴ ብትል ያክስቴ አጎቴ ብትል ሲወድ ሲዋረድ ምናምን ብትል ጌታ ቢረም እኮ አይደለም እኛ ለመማረክ ቢረም አይቀመጥም እስፒላ መጣና ትውስ ወንዶቹ ያያሉ ጌታ ተቀበለ ተካለ ያሳበለ መንፈስ ቅዱስ ያለበት ሰው ሁለተኛውና ሶስተኛው ነገራችሁ ናቸው ሁለተኛ መንፈስ ቅዱስ በውስጣችሁ ካለ በካለብህ ይሁን መንፈስ ካለብህ ወይ መንፈስ ካለብህ ሁለተኛው ነገር አለ እንደዚህ ነው ጳውሎስ ሁለት ላይ በዚህ ውስጥ በእውነት እንቃትታለን አንድ ሰው ከመንፈስ ቅዱስ ጋር መኖሩ የሚታወቀው የሚቃትት ማንነት ካለው ብቻ የሚቃትት ማንነት የወይ የሚማልክ ማንነት ከሌለው መንፈስ ቅዱስ የለም ከሱ ጋር ምክንያቱም መጽሐፍ ቅዱስ የሚለው መንፈስ በማይነገር መቃተት ስለእናንተ ይማልዳል መንፈስ ቅዱስ ባህሪው መማለድ ነው ስለዚህ መንፈስ ቅዱስ አብሮት ያለ ሰው ይማልዳል አሜን 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 ይህች ዓለም በመንፈስ ቅዱስ የተሞላች ስለሆነች ትማል መንልጃ መቃተት የበዛባታል ሮሜ 8 እንዳሳያችሁ ሶስት ነገር ሮሜ 8 ላይ ምዕራፍ 8 ቁጥር 20 ላይ እንደዚህ ይላል 22 ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ፍጥረቱ ራሱ ካስታ ፍጥረት ራሱ ለምንድን ነው ፍጥረት የሚቃትተው ለምንድን ነው የሚቃትቱት ቁጥር 20 ላይ ነው ፍጥረት ለከንቱነት ተገዝቷል በሰው ኃጢአት ምክንያት በምድር ላይ ያሉ ፍጥረቶች ሁሉ በትልቅ አደጋ ውስጥ ወድቀዋል ስለዚህ ፍጥረት ራሱ ይቃትታሉ
ራሳችን ደግሞ የሰውነታችን ቤዛ የሆነው ልጅነት እየተጠባበቅን ራሳችን በውስጣችን ደግሞ ቀጣል። እኛ ራስ አማኝ ራሱ ምን እየጠበቅን ሁለት ነገር ያስከትላል፣ ሁለት ነገር ያስጮህናል። አንደኛው የምንኖርበት ዓለም በችግር የተሞላ ዓለም፣ በጭንቀት የተሞላ ዓለም፣ ሁሉ ነገር የሚያስጨንቅ ነው። ለዚህ ነው ጳውሎስ ተመልከቱ እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ምንድን ያለው? ቁጥር 4 ላይ በድንኳን ውስጥ ያለን እኛ ከብዶናል፣ ኑሮ ይከብዳል፣ ህይወት ይከብዳል። በቃ ከብዶን እንቃጥታለን። አንደኛው የሚያስቀጥል የኑሮ የህይወቱ የሰላም ማጣቱ ከሰው ጋር አብሮ የመኖር ችግር ራሱ በየቀኑ ገላነት ታጥባ ያሳይ አይደለም። በየቀኑ ማቆሸሽ ራሱ ዛሬ አትታጠብ፣ ሁለት ቀን ካታጠብ ትሸታለህ። ይሄ አሁን እዚህ መኖር ያሰኛል። ሰዎች ይመጡና ያንተ ቆመ ቀረ አንቺ ቆመሽ ቀረ ለምን አታገቢም ይሉሻል። ራስሽን ይመታሽና ታገቢያለሽ። እነዚያው ሰዎች ትንሽ ቆዩና ምን ነው አትወልዱም ሲሉ ወላ ከዛ ደግሞ ትንሽ ቆይተው ራሳቸው ይመጡና እነዚህ ሰዎች እንዴ ምን ነው ልጁን እኮ ብቻውን አስቀራችሁ ሲሉ ይጨምራል። ቤት የለም ሲሉ ለሰው ተወልደ ለሰው ምን ሞት ሰዎች ችግር የሞላበት ዓለም ነው። አይመራችሁም? ጳውሎስ በዚህ ቆሎ ጨነቃለሁ አለ። ፊልጵስዩስ ምዕራፍ 1 ቁጥር 22 ላይ ለኔ ግን የሚሻለን ብሄድ ነው። ሳትገባችሁ ያሉ ሰው ብንሄድ ይሻላል ነው። እዛ ያገለገለውን ጌታ እናገኘዋለን። የጨከነለትን ጌታ እናገኘዋለን። ኢየሱስ ያለውን ጌታ በክብር እናየዋለን። ያዋጣኛል ያልነውን አባቴ ያልነውን ወንድም ጋሼ ያልነውን ኢየሱስ ያልነውን ሳንበላ ሳንጠጣ ያገለገልለትን እርቦን የጨከነለትን ከዚህ ዓለም ኃጢአት ጋር አልነካካም ያልንለትን የናቅንለትን ኢየሱስ ፊት ለፊት እናየዋለን። ሃሌሉያ። አሁን ያለው እዚህ ምድር ላይ ያለው ነገር የሚያንበረክክ ነው አይደል? የሚያንበረክክ አይደል? ሰዎች ሀገራችን ላይ ሴት ላይ አሲድ እያፈሰሱ ሴት መኪና ናት አሲድ የሚፈስ የሰው አይን በአይን በእጅጉ ያወጡ ሰዎች ያሉበት ሀገር ላይ እኛ ያው ኮምፎርት የሚሰጥ ነው። ሰዎች ራሳቸው ላይ ጋዛ ከኮም ያቃጥሉበት ሀገር ላይ ያለ ኮምፎርት ይሰጠናል። የሚያስጨው አይደለም። ሰዎች ቅድስና ማጣታቸው፣ ለቅድስና ቫልዩ አለመስጠታቸው፣ የእግዚአብሔር ቤት መቆሸሹ፣ እውነት መደበቁ፣ ሲወልድ ሲዋለድ የመጣ እውነት በአጽሙ መቅረቱ፣ ሰዎች ታላቁን አደራ በእንጀራ መለወጣቸው የሚያስምጥ አይደለም። የአባታችን ቤት መደፈሩ፣ የአባታችን መድረክ መደፈሩ፣ ሰዎች በእውነት ላይ መሳለ መዋሸታቸው መንፈስ ቅዱስ ያለበት ሰው በእግዚአብሔር ዓይን ስለሚያይ በርከክ ብሎ አባ ምድሬን ማራት፣ ሕዝቤን ማራት፣ ላሉት ችግሮች ሁሉ ማለፊያ ምላስ ከመደባችሁ ትወድቃላችሁ። ጉልበት መድቡ። አሜን። ጉልበት እስቲ በርከክ